ክብር ለእግዚአብሔር እጅግ በጣም ኮርተንባችኋል። አሜን ሃሌሉያ አሜን ክብር ለእግዚአብሔር ይሁን። እንደዚህ አይነት ሰዎች ስናይ እውነት ለመናገር ደስ ይላል፣ አገልግሎቱም ደስ ይላል እና እግዚአብሔር ለዚህ የተመሰገነ ይሁን። ዛሬ ርዕሳችን ምን ይላል? የማይታየው ተመልካች ፈረደበት እኮ የማይታየው ተመልካች እያለች ነው። ትስማማላችሁ? እሺ ምንድን ነው የምትስማሙት? ኦኬ አሁን ወንድም ሞላልኝ አሸንፏል። ከጥንዶቹ ሕይወት በሚል ርዕስ ነው ዛሬ የምንመለከተው። የትናንትናውን በሌላ እንደተካን ተነጋግረናል። ጥንዶቹ እነዛ ጥንዶች እነማን ነው? ይቅርታ እንግዲህ መነጽር ረስቼ ይሮ ተመለስኩና ለዛ ነው። እግዚአብሔር መልካም ነው። ቀዝቀዝ አድርጎናል። ዝናቡ የሚያስመጣ አይመስልም ነበር። ጸልያችኋል ብዬ አምናለሁ። እኔ በጣም ስጸልይ ነበር በሰዓቱ። እግዚአብሔር ይመስገን ስመጣ ኦልሞስት ግማሽ በላይ የሆነ ሰው እዚህ ያለው እና እግዚአብሔር የተመሰገነ ነው። ይህ በጣም ደስ የሚያስገኝ ነው። እግዚአብሔር ተረዳን። በዛን ሰዓት እንዳንቸገር ቀዝቀዝ ስላደረገ አሁን ደግሞ ቆሟል አይላችሁ ከሆነና ስለዚህ እግዚአብሔር ይመስገን። በቅርብ ያለ አምላክ የሚሰማ አምላክ ነው። እግዚአብሔር ይመስገን። አሜን። እንግዲህ የዛሬ ትምህርታችን ብዙ ነገሮችን የሚነካካ ለባለትዳሮች ይጠቅማል፣ ለጓደኞች ይጠቅማል፣ ለወላጅና ለልጅ ይጠቅማል። ከማንኛውም ህብረተሰብ ክፍል ጋር ስንኖር የሚጠቅም ነገር አለ። ተስፋ አለኝ እግዚአብሔር በዚህ ቃል አማካኝነት ወደ ልባችን እንደሚደርስ። ታሪኩን ከዘፍጥረት 27 ጀምሮ እናገኘዋለን። በያዕቆብና በራሔል የህይወት ታሪክ ላይ ነው አድርገን ከነዚህ ሰዎች የምንማረው። ዘፍጥረት ምዕራፍ 27 ከቁጥር 41 ጀምሮ አካባቢ ስንመለከት ያዕቆብን ወደ ካራን ወይም ደግሞ ወደ ሁለት ወንዞች መካከል እንዲሄድ ጥሪ ሲቀርብለት እናገኛለን። በዘፍጥረት 28 ደግሞ ያዕቆብን ጉዞ መጀመር እናገኛለን። በኦሪት ዘፍጥረት ምዕራፍ 29 ላይ ደግሞ ያዕቆብን መድረስ እናገኛለን። መድረስ ብቻ ሳይሆን ያዕቆብ ለራሔል 7 ዓመት ለመግዛት ቃል መግባትን እዛው ምዕራፍ ውስጥ እናገኛለን። ከዛ በኋላ ያዕቆብ ማግባትን እናገኛለን። ኦፍ ኮርስ የተዳረለት ሊያ ነች። ቢሆንም ግን ከሳምንት በኋላ 7 ዓመት የተገዛላትን ራሔልን አግኝቷል። ግን እንግዲህ ከአንድ ሳምንት በኋላ ራሔልን ሲያገኝ ስንት ዓመት እንደገና ለመገዛት ነው?
7 ዓመት እንደገና ለመገዛት ነውና ይሄ ሁሉ ታሪክ የሚገኘው በኦሪት ዘፍጥረት ምዕራፍ 29 ነው። ያ ብቻ ሳይሆን ከጋብቻ በኋላ እዛው ታሪክ ላይ የሊያን በልጅ መባረክ እናገኛለን። ሊያ በምዕራፍ 29 ላይ 4 ወንድ ልጆችን ወልዳለች። እህቶች እንግዲህ በመጽሐፍ ቅዱስ ውስጥ ብዙ አልተጠቀሱም። ከዛ አንፃር ወንዶች ላይ ትኩረት ተደርጎ ነው የተገለጸ ያለው። ሮቤል መከራዬን አይቷል ብላ ነው ሮቤል ያለችው። መጠላቴን አይቷል ብላ ደግሞ ስምዖን ብላ ሁለተኛውን ልጅ አወጣችለት። አሁን ባሌ ወደ እኔ ይጠጋል ብላ ደግሞ ሶስተኛ ልጇን ሌዊ አለችው። ከዛ ደግሞ አመሰግናለሁ ብላ ይሁዳ አለችው። 4 ልጆች እንግዲህ ዘፍጥረት 29ን እናገኛለን። ከዛ በኋላ መጽሐፍ ቅዱስ ሲናገር መውለድ አቆመ ይችላል። ኦፍኮርስ ሁላችንም እንደምናውቀው ሊያ 6 ልጅ ነው የወለደችው። ከዚህ ምዕራፍ በኋላ ታሪኩን ስንቀጥል 2 ልጆች እንዴት እንደወለደች እናገኛለን። የዛሬ ትምህርታችን በኦሪት ዘፍጥረት ምዕራፍ 30 ላይ ኦሪት ዘፍጥረት ምዕራፍ 30 የመጀመሪያውን ቁጥር አነብና ጸሎት እናደርጋለን። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። እስኪ ጸሎት እናድርግ። በሰማይ የምትኖር እግዚአብሔር አባት ስለዚህ ጊዜ ስምህ ብሩክ ይሁን። ስለዚህ ግሩም የሆነ አየር እናመሰግናለን። ስለዚህ መሰባሰብ ስምህ ይባረክ። ምክንያቶች ስላላስቀሩ አመሰግናለሁ። በፊት ነን፣ የከበረውን ቃል ገልጸናል። በዚህ ቃል ለእኔም ለወገኖቼም ልብ በተለየ መንገድ እንድትናገር እጸልያለሁ። እግዚአብሔር አገልጋይህን በተለየ መንገድ አስብ፣ ተጠቀም። በልጅህ በኢየሱስ ስም አሜን። በማን ቀናች ነው የሚለው? ሊያ የራሔል ታላቅ ልጅ ተመረጠች። እንደ ኢትዮጵያዊነታችን ስናወራ ታላቅ ልጅ መቼም መከራውን ነው ለሚያለው። እድሜውን ባይደርስ እዘል ይባላል፣ ከፍ ይባላል፣ አጫውት ይባላል። መከራውን ነው የሚያለው። ስለዚህ እንደው ምንም እንኳን ቢቀር ቺንችን እናውቃለን እና ይህቺ ታላቅ እህት ራሔል ባለውለታ ነች። በአጋጣሚ ምናልባት በአባትየው ትክክል አላሳቢነት ኦፍኮርስ የባህል ተጽዕኖ ሊሆን ይችላል። 2 ህፃናቶች የአንድ ወንድ ሚስቶች ናቸው። እንግዲህ በጋብቻ ውስጥ ሊያ ወለደች፣ ራሔል ግን ልጅ የላትም። አትሊስት በታላቅ እህት ልጆች ራሔል መደሰት ነበረባት። ሌላው ቢቀር ባለውለታዋ ነች ታላቅ እህቷ ሊያ። ግን መጽሐፍ ቅዱስ በሚገርም ሁኔታ አስቀምጠን ምን አለ? ቀናችባት። ቅናት የዘመኑ ክፉ በጣም ክፉ በሽታ በዓለም ውስጥ አለ። በዚያ ቢያበቃቸው ነበር። ደግሞም እንደገና በቤተ ክርስቲያን ውስጥም አለ ቅናት። አባቶቻችን መቼም የማይሉት ነገር የለም እና
ስለ ቅናት ሲያወሩ ቅናት እንደ ቅንቅን ነው ይላሉ። ለምንድን ነው እንደ ቅንቅን የተባለው? ስለሚጎዳ ነው። የሚቀናበት ሰው ምንም የማያውቀው ነገር የለም። መከራውን የሚያየው ማን ነው? የሚቀናው ሰው ነው። ምናልባት ደፋር ከሆነ ቅናቱ በጣም ጨምሮ አደጋ ካላደረሰበት በስተቀር የሚያገኘውን ጥቅም እንዳያገኝ ካላደረገ በስተቀር ያ ቅናት በተግባር እስካልተለወጠ ድረስ ያ ሰው በሰላም ይተኛል። እንቅልፍ የሚያጣው ማን ነው? ይህ ቅናተኛ። ራሔል ባለማወቅ ተጎዳች። ያውም የቀናችው እኮ በልያ ለታላቅ እህቱ። እግዚአብሔር ከዚህ ይጠብቀን። ክፉ በሽታ ቅናት፣ ክፉ በሽታ፣ በጣም ክፉ በሽታ። ስለ ኢትዮጵያውያን ብዙ የሚባል ነገር አለ እና መቼም እንግዲህ ፈርዶብናል። በአንድ ካምፕ ውስጥ ያው ይጠበቃሉ፣ ብዙ ሰዎች ይጠበቃሉ። እዛ ውስጥ ኢትዮጵያኖችም አሉ እና ወታደሮቹ በጣም ከፍተኛ ትኩረት የሚያደርጉት በሌሎቹ ዜጎች ላይ ተመስገናት ነው። ትኩረት የማይደረግባቸው ኢትዮጵያኖች ናቸው እና የሚገርማችሁ ደግሞ ከታማኝነታቸው የተነሳ አይጠፉም። ሌሎቹ ትንሽ ቀዳዳ ሲያገኙ እያልጠፋሉ እና እነዚህ አይጠፉም። እዛ በከፍተኛ ሁኔታ የምንጠብቋቸው ሰዎች ያመልጧቸዋል። የማትጠብቋቸው ሰዎች ግን እነዚህ አይጠፉም። ምንድን ነው ሚስጥሩ ተብሎ ተጠየቀ። ምን ይመስላችኋል? እርስ በርስ ስለሚቀና ነው። አንዱ ቢያመልጥ ሌላው ያንዱን መሻሻል ያንዱን እድገት እንደማይፈልጉም ተነግሮብናል። ራሔል ቀናች፣ ምስኪን። ብዙ ጊዜ ቅናት አይገለጽም። እንደውም ልንገራችሁና በስውርና ደግሞ በጥንቃቄ ነው የሚያዘው። በስውርና በጥንቃቄ የሚጠበቅ የማይጠቅም እንቁ ነው ቅናት። ራሔልን ልዩ የሚያደርጋት ከቅናተኞች ትንሽ ለየት የሚያደርጋት ቅናቷን ገለጸችው። የምትገርም ሴት ነች። እንደው ከቀናን አይቀር አትሊስት እንግለጠው፣ ራሳችን እንዳንጎዳ። አትሊስት ራሔል አትሊስት ገለጠችው። ወደ ባሏ መጣችና እህቴ ቀናዋለች፣ ልጅ ያስፈልገኛል፣ ስለዚህ ልጅ ስጠኝ። ልጅ ስጠኝ የሚያደርገውን የማያውቅ ትውልድ እንዴት አድርጎ የሚያሳዝን የሚጠይቀውንና የሚጠይቀውን የማያውቅ እንዴት አድርጎ የሚያሳዝን። አሜን። የሚጠይቀውን ማለት የሚጠየቀውን ማለት እንደዚህ አይነት ትውልድ በጣም አሳዛኝ። ያዕቆብን ሄደችና ምን አለችው?
ልጅ ስጠኝ። ወገኖች አንዳንድ ጊዜ እግዚአብሔር በምክንያት ማህፀንን ይቆልፋል። የሚቆልፍበት አንዱ ምክንያት በቅጣት ይቆልፋል። በአቤሜሌክ ቤት ለተወሰኑ ጊዜያት የእህቶቻችን ማህፀን ምን ሆነ ነበር? ተዘግቶ ነበር። ስለማን ሲል እግዚአብሔር? ስለ አብርሃም ሲል ይቆልፋል በምክንያት። አንዳንድ ጊዜ ደግሞ እግዚአብሔር አስፈላጊ ስላልሆነ ይቆልፋል። ደስ የሚለው ግን አስፈላጊ ሆኖ ሲታይ ማህፀን ይከፍታል። አሜን። የሚገርም ከፍት ሳራ ለብዙ ጊዜያት ማህፀኗ የተቆለፈ ነው። ነገር ግን የተስፋው ዘር በይስሐቅ በኩል ይመጣል ብሎ ሲል ያቺን አሮጊት የሚገርም በማህፀኗ ውስጥ ልጅ አስቀመጠ እግዚአብሔር። ሐናን ልትጠይቁ ትነግራችኋለች። ለብዙ ጊዜያት ያለቀሰች ምስኪን ሴት፣ አልበላም አልጠጣም ያለች ምስኪን ሴት፣ ያኮረፈች ምስኪን ሴት በልጅ ምክንያት እግዚአብሔር ቆለፈ። ግን ታማኝ ካህን ሲፈለግ እግዚአብሔር ያና ማህፀን ከፈለ። መጽሐፍ ቅዱስ ሲናገር ልጆች የእግዚአብሔር ስጦታዎች ናቸው ይላል። ይሄ ማለት እንግዲህ እግዚአብሔር በመስጠት ላሉ ሌላው ደግሞ ባለመስጠት ያዳላል ማለት ነው አይደለም። ቢሰጥም ባይሰጥም እግዚአብሔር ትክክል ነው። እግዚአብሔር ጋር ማዳላት የሚባል ነገር የለም። በምክንያት ይሰጣል፣ በምክንያት ደግሞ አይሰጥም። ቅድም እህቴ ጃኔት ስለ አንድ ጉዳይ ስትናገር ሰማሁ። ለልጅ ብላ የተናገረችው ነገር አለ። ልጅ ፍለጋ ሰው ከትዳር ውጪ የሚል ነገር ተናገረ። ትዳርን ለልጅ ብሎ መመስረት እኔ ልንገራችሁ ትልቅ ስህተት ነው። አሜን። ትዳር በሁለት በሚዋደዱ ሰዎች መካከል የሚደረግ ጥምረት። ልድገመው። ትዳር በሁለት በሚዋደዱ ሰዎች መካከል የሚደረግ ጥምረት እንጂ የልጅ ፋብሪካ አይደለም። አሜን። እኔ የሚጋቡ ወጣቶችን ትምህርት ሰጥ ይሄን ነገር ሳልጠቅስ አላልፍም። ምክንያቱም በልጅ ምክንያት ብዙ ትዳሮች ሲፈርሱ ስለማይ ጥግብ ስንልማ እንዴት ቤቴ ውስጥ ወንድ አይወለድም ብለው የሚያኮርፉ ወንዶች አይተፉም። ልጅም ተገኝቶ እኔ ግን ምለው ልጅም ባይገኝ ሁሉ በመሳት ነው ያለው። አሜን። ምክንያቱም እግዚአብሔር አይሳሳትም። ሲሰጥ በምክንያት ነው፣ ሳይሰጥም በምክንያት ልጅ ባለመውለድ ምክንያት ትዳርን ለመበተን የሚያስቡ ምስኪን ሰዎች ካሉ ልንመክራቸው ይገባል። ትልቅ የስህተት ውሳኔ ነው። በቅርቡ አንዲት እህት አማከረች። ጓደኛ አለኝ አለች። ግን ጓደኛዬ
ከጋብቻ በፊት መሞካከር አለብን ይለኛል አለች። ኦፍ ኮርስ በእድሜ ይበላለጣል። ብዙ አልመከርኳትም። የ20 ዓመት ልዩነት አላቸው። ግን ይህቺ ልጅ ትዳርም ከመፈለግ አንጻር በጣም ወደዋለች። እንግዲህ እንደ ሰው የምናስቀምጣቸው ክራይቴሪያዎች አሉና ያን ነገር ያሟላል ከእድሜ ውጭ። ስለዚህ እኔ በቃ ተሸንፌያለሁ አለች፣ በግልጽ ተናገረች። ግን አሁን ችግሬ እንዲህ አይነት ጥያቄ ጠይቀኝ ነው። ደግሞ ሙከራውን ታውቃላችሁ? ልጅ ትወልጃለሽ ወይንስ አትወልጂም? እንዴ አንድ ሴት አሁን እኮ የሚፈልግሽ ለትዳር ሳይሆን ለልጅ ነው። ግልጽ የሆነ እኮ ጥያቄ ነው እየጠየቀ ያለው። ልጅ ከወለድሽ የኔ ትሆኛለሽ። ሙከራው የሚያስፈልገው ለዛ ነው። ልጅ ካልወለድሽ የኔ አትሆኝም። ትልቅ እና ትልቅ ስህተት። እነዚህ ሁለቱ ሀሳቦች የትዳርን ክቡርነት ያልተረዱ ሀሳቦች ናቸው። ራሔል ወደ ባሏ ሄደችና ልጅ ስጠኝ አለች። ልጅ ስጠኝ። ይሄ ልጅ ስጠኝ ጥያቄ ሁለት ስህተቶች ላጉላላችሁ። አንደኛው ልጅን የሚሰጥ ማን ነው ብለናል? ቅድም እግዚአብሔር ነው ብለናል። እሷ ግን ማንን ነው ስጠኝ እያለች ያለችው? ያዕቆብን። አንዱ ስህተት ያ ነው። ሌላው ስህተት እግዚአብሔር ልጅ ሲሰጥ በምክንያት ነው ብለናል። እሷ ግን አምጣ አለች። ካለበለዚያ ምን ሆናለሁ? ሞታ ራሴን አጠፋለሁ። ሁለት በጣም ትልልቅ የሆነ ስህተት። ይህች ሴት አሁን ረዳት ያሻታል፣ የሚያረጋጋት አቅጣጫ የሚያሳያት ሰው ያስፈልጋል። ልጅ ስጠኝ አለበለዚያ እሞታለሁ። ራሔል ምስኪን ነች። የት ምድር ላይ እንዳለች አላወቀችም። ምድራችን ሁሉ ነገር የሞላላት ነው። ማን ነው ባለፈው ጊዜ የተናገረው? ጎጆ ስንት ነች? 9 ነች። ስንት አትሞላም? 10 አትሞላም። ዓለም ውስጥ እስካለን ድረስ በምንም ተአምር 10 አይሆንልንም። የምንኖረው ምድር ላይ ነው። ግን ደስ የሚለው እንደ ክርስቲያን በእግዚአብሔር የምንታመን ከሆነ በ9 እንደ 10 ይሰማናል። ልዩነቱ እዛ ላይ ብቻ እንጂ በምንም ተአምር ኑሮ 10 አይሞላም። በምንም ተአምር ይህቺ ምስኪን ሴት ይሄን አልተረዳችም። አምጣ አለበለዚያ እሞታለሁ። አንዳንድ ጊዜ በህይወታችን ማይሆን ውሳኔ የሚወስንበት ጊዜ ነው። ይሁ ካለበለዚያ ሳይሆንም ብዙ ነገራችን የምናበላሽ ሰዎች ማለት ነው ባለማወቅ። ይሄን እውነታ መረዳት የግድ ነው። በምንም ተአምር እዚህ ምድር እስካለን ድረስ ኑሮ 10 አይሞላም። ራሔል ይህንን ሳተች። ሀብት ሲኖር ልጅ አይኖርም። ልጅ ሲኖር ሀብት አይኖርም። ሀብት ሲኖር ጤና አይኖርም። ጤና ሲኖር ሀብት አይኖርም። ሁሉ ያላቸው እኮ የማይበሉ ሰዎች አሉ። ታውቃላችሁ? ምድራችን እንዲህ ነች። ራሔል ይሄን አላስተዋለች። ይሁ አለበለዚያ ምን አደርጋለሁ? ራሴ አጠፋለሁ። የሞኝ ውሳኔ።
እህቴን ለምን እግዚአብሔር አልፈወሰም ብሎ ከእግዚአብሔር የራቀ ወጣት አቃለ ብዙዎችን ወደ ቤተ ክርስቲያን ያመጣ ወጣት የት ይደርሳል የተባለ ወጣት እህቱ ታመማለች ይጸልያል አልተፈወሰች ከዛ በኋላ ይባስ ብላ ጠንቋይ ቤት ሄደች ከዛ እሱ ምን አለ አለ በቃ ለካ እግዚአብሔርን ያመነው እህቱን እንዲፈውስለት ነበር የተሳሳተ ውሳኔ አልሆነም ስለዚህ ካሁን በኋላ ከእግዚአብሔር ጋር ጉዳይ የለም ልንጎበኘው ሄደ ለተወሰኑ ጊዜያት ለመጎብኘት ፈራን ምክንያቱም በጣም ከኛ በላይ አድርገን ስለምናየው እንዴት አድርገን እሱ በመቅረቱ ምክንያት እኛን ጎብኘው በጣም ከበደ ስለዚህ ለተወሰነ ጊዜያት ዝም አልን ግን ከዛ በኋላ ወደ አይምሯችን ስንመለስ እንዴ የፈለገ ቢሆን የሰው መጎብኘት አለበት ብለን ሄድን ስንሄድ እየሳቀ ወደ እግዚአብሔር በመምጣቴ ያፈረስኩት አንድ ነገር ነው አለ አንድ ነገር ብቻ እሱም እናንተን ተዋወቁ አለ ከዛ ውጪ ምንም ያገኘሁት ነገር የለም ስለዚህ እግዚአብሔርን ቻው ብየዋለሁ አለ እንደ ራሔል ስህተት መግባት ያለብን አይመስለኝም አሜን ምድር ሁሉ ጊዜ 9 እንደሆነች እንወቅ ያሰብነው 100 አይሞላም ግን ቅድም ብየዋለሁ ከሕያው አምላክ ከእግዚአብሔር ጋር ስንሆን ያ 9 እንደ 10 ይሰማናል ክብር ለእግዚአብሔር ይሁን ጎጆን 10 እንደሆነ እንዲሰማን የሚያደርግ እግዚአብሔርና እግዚአብሔር ብቻ ባለን እንድንረካ ባለን ደስ እንድንሰኝ የሚያደርግ ማን ብቻ ነው እግዚአብሔርና እግዚአብሔር ብቻ ነው ያ ከሆነ እያመሰገን ደስ እየተሰኘ አስፈላጊ ከሆነ መጠየቅ ካለብን በአክብሮትና በትህትና እግዚአብሔርን እየጠየቅ ወደ ትክክለኛው ስፍራ ነው እግዚአብሔርን መጠበቅ ከሆነ ይሆናል ካልሆነ አይሆንም ግን አንድ ነገር እንወቅ ነገር ሁሉ ለበጎ ቢሆንም ለበጎ ባይሆንም እግዚአብሔር ያየው ነገር አለ ለበጎ ስንት ነገር ነው ባይምሯችን የሚመላለሰው ምንድነው ያቀድነው ምንድነው ያሰብነው ምንድነው የምንጸልይበት ነገር ምንድነው የምንለፋበት ነገር የት ለመድረስ ለእግዚአብሔር እድል ፈንታ እንስጥ ከዛ በኋላ መልሱ ከእግዚአብሔር እንጠብቅ ከሆነ ሰየው ካልሆነ በእግዚአብሔር ደስ ይላል ለምን እግዚአብሔር እንደሚወዱ እንደ ሐሳቡ ለጥሩ ነገር ሁሉ የልብ ሐሳብ ሞላ አልሞላ የልብሽ ሐሳብ ሞላ አልሞላ ሁሉ ለበጎ አሜን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ያዕቆብ ይሄ ጥያቄ ወደ ጆሮው እንደደረሰ ያደረገው ነገር በጣም አድርጎ የሚገርም መጽሐፍ ቅዱስ ሲናገር ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት የሚገርም ነው ተቆጣ ስጦታ የሚሰጥ የልጅ ስጦታ እግዚአብሔር ነው እኔ እግዚአብሔር ነኝ ተቆጣ እንዲህ አይነት የሚቆጣ ሰው እግዚአብሔር አያሳጣም እስኪ አሜን ይበል ይጉባኤ አሜን የሚቆጣ ሰው እግዚአብሔር አያሳጣም አሜን አያሳጣም በተለይ ኃጢአትን በስሙ የሚጠራ እንዲህ አይነት ሰው አያሳጣም
ወይ እቺ ሚስቴ ነች በእንደሄን ሐላመት የተገዛውላት ልትጎዳ ትችላለች ልጅ የላትም ብዙ ታዝናለች ምናምን የለም እሱ ጋር ስተሰርታለች ልትገሰጽ ይገባል ስለዚህ እናደረገ ተቆጣ አንቺ ሴት መስመር ስተሻል ተመለሺ ያዕቆብ የሚገርም ሰው ምንም አይነት ሰው ቢሆን እንዲህ አይነት ነገር ሲሆን መሸከም አይችልም የማይሞዳሞድ ሰው መሞዳሞድ ታውቃላችሁ መሞዳሞድ የሚባል ነገር የሚሞዳሞድ ሰው ሁሉንም ማስደሰት ይፈልጋል እዚህ ጋር ይቅለሰለሳል እዛ ጋር በቃ ይሄን መንፈስ እግዚአብሔር ይምታው ያዕቆብ አልተሞዳሞድ ተቆጣ አንቺ ሴት እኔ እግዚአብሔር አይደለሁም መስመር ስተሻል እውነት ተናግረው ወደ መስመር የሚያስገባ ሰው ነው ያዕቆብ አብረን በኖራቸው ሰዎች መካከል እንዲህ አይነት ነገሮች ይከሰታል በቤተክርስቲያን ውስጥ ብያለሁ በስራ ቦታ ሊሆን ይችላል በጉርብትና ሊሆን ይችላል በወላጅና በልጅ መካከል ሊሆን ይችላል በባልና ሚስት መካከል ብዙ ጊዜ እንዲህ አይነት ነገሮች አሉ ይሄ ትምህርት ለሁሉም ነገር ነው የሚጠቅመው መስመር ሳተች በኃይል ተነካት ምን አሰብኩ መሰላችሁ ይሄ ስዘጋጅ አይ መከራ አልኩ አሁን ደግሞ የጀነራል ኮንፈረንስ ምርጫ እየደረሰ ነው አልኩ ከዛ ደግሞ ትንሽ ቆይቶ ወደ ዲቪዥን ይመጣል ዲቪዥን ምርጫ ቀጥሎ ወደ ዩኒየን ይመጣል ዩኒየን ምርጫ ከዛ በኋላ ወደ ፊልድ ይመጣል ፊልድ ምርጫ በዚህ ጊዜ እኮ አቤት ሁሉም የሥራ መሪ እኮ ጨዋ ነው በዚህ ሰዓት አይ ቴል የሚፈረም ነገር ካለ ባያምንበትም የሚፈረምበት ጊዜ እኮ ሲፎዞ የሚሰበሰብበት ጊዜ ከቀኝ ከግራ ከፊት ከኋላ ለምን አንድ ወር ስራ አይዘጋም ለምን አርፍዶ አይመጣም ለምን ሪፖርት በወቅቱ አስተላልፉ አንገት ደፍተው እያሉ እስከ መቼ ድረስ የምርጫው ጊዜ እስኪያልፍ ድረስ መሞዳሞድ ያዕቆብ ተቆጣ አንቺ ሴት እኔ እግዚአብሔር አይደለሁም የሚሞዳሞድ ሰው እኮ ልጅጥን ሲባል ምን እንደምታውቃላችሁ መስጠት እንደማይችል ስለምን እሞክራለሁ ይላል መተዳደር አይፈልግም ያዕቆብ ይህችን ሴት ወደ መስመር አስገባት የሚገርም ነው በአንድ ጊዜ ነው ራሔል ወደ መስመር የገባችው ክብር ለእግዚአብሔር ይሁን እኔ ራሔልን በጣም ማለንከት እንደ ራሔል አይነት ሰዎችን እግዚአብሔር ያብዛልን ምን አደረገች መሰላችሁ ያዕቆብ ሲቆጣት ባላለች የሚቆጣን እንፈልጋለን የሚገስጽን እንፈልጋለን ቅድም እኮ የሚገስጽ እግዚአብሔር ያብዛልን አይደል ችግሩ እኮ የሚገስጽ ሲኖር ደግሞ የሚገስጽ አይኖርም በተለይማ ትንሽ ቆሎ ታውቃላችሁ ትንሽ በገንዘብ እንደው ከፍ ካልንማ ማወንድ ነው የሚናገረው ማን ወንድ እንደ ልባችን ሆኖ እንፈልገው ትንሽ ፊደል ተቆጠረ በስማ ይናገራል ማን ወንድ
ማን ለልባችን መሆን የምንፈልገው? የሚገስጽ ሰው አያሳጣን ብለን አሜሪካን የሚገስጽ ሰው መኖር የለበትም አለበት። በተለይ እግሮቻችን ከሀገር ቤት ወጣ ካሉ ማን ሊናገረን? ሁሉ እኛ የምንለው ነገር ትክክል እንደሆነ ይሰማናል። ይቅርታ አድርጉልኝ እንግዲህ ጌታ ይፈውሰን፣ ይፈውሰን። ስህተት ስንሰራ የሚገስጸን ሰው በእውነት ልንገራችሁ እግዚአብሔር አያሳጣን። ራሔል ደነገጠች። ለካስ በትክክለኛ መስመር ላይ አልነበረችም። ልጅ አምጣ አለበለዚያ እሞታለሁ ነበር ያለችው። አሁን ግን ውሳኔዋን ቀየረች። ይሄ የራሔል ጥያቄ በጣም መጥፎ ጥያቄ ነበር። እስኪ ጥያቄ ልጠይቃችሁ። ሉሲፈር ለምንድን ነው ከሰማይ የወደቀው? ኦኬ፣ ቅናት። የማንን ቦታ ተመኘ? ያ የኢየሱስን ቦታ ተመኘ። አሁን ሲጣፍጥ በጣም ይጣፍጣል። የኢየሱስን ቦታ ማግኘት እንዴት መታደል! ተመኘ፣ ይጥማል። የሮም ካቶሊክ ቤተክርስቲያን መሪዎቿ እነዚህ ጳጳሶችን ምን ብላ ነው የምትጠራቸው? የእግዚአብሔር ልጅ ወኪል በዚህ ምድር። ልክ ነኝ? የማን ቦታ እየወሰዱ ነው ያሉት? የክርስቶስ። ሕግ መሻር እችላለሁ፣ ሕግ ማውጣት እችላለሁ፣ የኃጢአት ይቅርታ መስጠት እችላለሁ። የማን ቦታ እየወሰዱ ነው? የክርስቶስ። ይፈልጋል እንደ ክርስቶስ መሆን በጣም ነው የሚፈልገው። አንዳንድ ጊዜ ባለማወቅ በአገልግሎታችን የክርስቶስን ቦታ ለመውሰድ የምንፈልግ ከሆነ ክርስቶስ እንዳይታይ፣ ነገር ግን እኛ ጎልተን በምኖቻችን ፊት እንድንታይ የምንፈልግ ከሆነ የማን ቦታ ይወሰድ? የክርስቶስ። እግዚአብሔር ቤተክርስቲያናችንን ይጠብቅ። ዛሬ ግን አሁን በውጪ ባሉ ቤተክርስቲያናት በአብዛኛው የምንመለከተው ያንን ነው። ህዝቡ ከሚያገለግለው አገልጋይ ጀርባ ያለውን ኢየሱስን አያው። የሚከተለው ምዕመን የሚያየው አገልጋዩ ነው። አገልጋዩ 1 ሲደመር 1 7 ነው ቢለው አሜን አንተ ካልክ ነው ቢለው ያ የራሔል ጥያቄ ወጥመድ ውስጥ የሚያስገባ የሚፈትን ለያዕቆብ የቀረበለት ጥያቄ እኮ ያ ነው። ልጅ አምጣ ማለት እኮ ምን ሁንልኝ ነው? አምላክ ሁንልኝ። በጣም እንዲቆጣ ካደረገው ነገር ውስጥ አንዱ እና የመጀመሪያው ያ ነው። ማህፀንሽን በዘጋው በእግዚአብሔር ቦታ ነኝን ነው ያላት። እኔ እግዚአብሔር አይደለሁም ማለት ነው። እንዴት ትልቅ የሆነ መረዳት! ትልቅ መረዳት!
ከዛ በኋላ እንደዚህ ሆነ። ራሔል ተከዘች፣ ወደ መስመር ገባች። ከዛ ቁጭ ብላ ማሰብ ጀመረች። ስታስብ በዛው ከያዕቆብ አልቀረች። ወደ ያዕቆብ ሌላ ጥያቄ ይዛ መጣች። አንድ ነገር ልንገራችሁ፣ በምንም ታምር እኛን ለመጣል የሚያስብ ሰይጣን አያርፍልንም። አንዱን መሰናክል አለፍን ስንል ደግሞ ምን ያመጣል? ሌላ መሰናክል። ይሄኛውን መሰናክል አሁንም አለፍን ስንል ሌላ መሰናክል ያመጣል። ሰይጣን ክፉ ነው፣ በጣም ክፉ ነው። ከዛ ጥያቄ ያመጣች። ምን አይነት ጥያቄ ያመጣች? ወደ ባሪያዬ ሂድ፣ ከሷ ውለድልኝ፣ በልጅ እታነጽ ዘንድ ልጆቿ ልጆቼ ይሆኑልኝ። ባለማስተዋል ባሏን ወደ ኃጢአት እየገፋች ነው። ባለማወቅ ሳታስብ ከመጀመሪያው ስፋ ተመለሰች። ነገር ግን አሁን ሌላ ስህተት እየገባች የልጅ ነገር አንዱ ብስል አንዱ ጥሬ እንደሚባል ማለት ነው። እኛም እንደዛ አይደል? ብዙ ጊዜ ራሔል ወንድ ነበረች፣ ግሳጼ ይመስማ ወንድ ነበረች፣ ክስተቷ በመለሷ። ግን ችግሩ አሁን እንደገና ወዴት መጣች? ወደ ሌላ ችግር መጣች። እሺ በቃ ሌላው ሁሉ ወደ ባሪያዬ ድንኳን ግባ፣ ተኛ፣ ልጅ አምጣ፣ ከዛ ደስ ይለኛል፣ ደስ ይለኛል። ያዕቆብ ምስኪን ነው። የሁለት ሚስቶች ባል የሆነው ሳይፈልግ። ተስማማላችሁ? ህልሙ፣ ናፍቆቱ፣ ምኞቱ እንደ አባቱ እንደ ይስሐቅ አንድ ቃል ማግኘት ሳይፈልግ ያዕቆብ አሁን የሁለት ሚስቶች ባል ሆኗል። አሁን ግን ለሶስተኛ ሴት ጥያቄ እየቀረበለት ነው። እኔ በሁለተኛዋ ምንም እግዚአብሔር ባልሆንም እንኳን በሰው አስተሳሰብ ችግር አለበት ብያለሁ። ሀሳብ ይገባችኋል? አደራችሁ በሌላ እንዳይመነጭ። ወዶ አላደረገውም። ሲነጋ ሴት ያያት፣ ሲነጋ ያችን ሴት ያያት። አባቷ ክፉ ነው። በማታ በድካም ሰዓት ነው አውጥቶ የሸጎጠለት። ጠዋት ሲነሳ ግን ሌላ ነች። ምን ያደርግ? አልፈልግሽም ብሎ አይተዋት። ስለዚህ ሰበሰበ። ለሚወዳት 7 ዓመት ለተገዛላት ሌላ 7 ዓመት ጨምሮ ሚስቱ አደረገ። ሶስተኛዋ ሴት ግን ያዕቆብ የራሱ ችግር ነች። ያ ትናንትና ኃጢአትን በስሙ የጠራ ያዕቆብ እዚህ ጋር አሁን ስህተት ላይ ወደቀ። ትላንትና ያልተሞዳሞደ፣ ትላንትና የተሳሳቱ ሰዎችን መስመር ውስጥ የሚያስገባ ያዕቆብ አሁን ግን ራሱን የታገኘው በስህተት ላይ። መጽሐፉ ሲናገር ወደ ባሪያዋ ሄደ፣ ያዕቆብ ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት ይላል። ሚስቱን ለማስደሰት ያዕቆብ ይህንን አደረገ።
ወገኖቼ በምንም ተአምር ለካ ሰው የሰው ሞዴል መሆን አይችልም። ዛሬ በርትቶ ያያችሁ ሰው ነገ ወድቆ ይገኛል። ምናልባት በህይወታችን ወይ ያለገን ያላችሁ ሰዎች ነው ለይተን የምናስበው ህይወታችን የምናስተካክለው ከዛ ሰው ጋር የሆነለት ምናልባት እንደ አይነት ሰው ሊኖረን ይችላል። ይኖረን ይሆን? ከያዕቆብ ህይወት እኔ ዛሬ አስተምራችኋለሁ። ሰው የሰው ሞዴል መሆን ፈጽሞ አይችልም። ትክክለኛ የክርስቲያኖች ሞዴል ኢየሱስና ኢየሱስ የእግዚአብሔር ልጅ ብቻ ነው። ትላንት ጀግና ነበር። ኃጢአትን በስሙ የጠራ ያዕቆብ አሁን ለኃጢአት ሲንበረከክ ነው የምንመለከተው። ብዙ ነገር አስቦ ሊሆን ይችላል። ተቆጣዋል፣ ትላንት አስከፋዋል፣ ትላንት አሳስበዋል። ነገሩ እኮ እውነት ነው። በቃ እውነት እኮ ነው። ልጅ ፈልጋለሁ። ብዙ ነገር አስቦ ሊሆን ይችላል። በዚህ ነው በዚያ ያዕቆብ ችግር ውስጥ እንደገባ እናያለን። ራሔል ምስኪን ነች። ልጆቼ ይሆናሉ አለች። ትክክል ባልሆነ መንገድ በመሄድ ለመደሰት ሞከረች። አንዳንድ ጊዜ እንደዚህ አይነት ነገሮች እንደሚያጋጥመን ታውቃላችሁ። የምንሄድበት መንገድ ትክክል አይደለም፣ ነገር ግን እንደሰታለን። ራሔል በጣም ተደሰተች። መጽሐፍ ቅዱስ ይነግረን እንደዚህ ይላል። ባላ የምትባል ገረድ ከያዕቆብ የመጀመሪያ ልጇን ስትወልድ እንዲህ ነበር ያለችው፣ እግዚአብሔር ፈረደልኝ አለች። ቃሌንም ደግሞ ሰማ አለች። ወንድ ልጅንም ሰጠኝ። ከዛ ስሙን ዳን ብላ ጠራችው። እነዚህን አባባሎች አስተውላችኋል? ማን ፈረደልኝ አለች? እግዚአብሔር ፈረደልኝ። ምን አደረገኝ አለች? ቃሌን ደግሞ ሰማ። ከዛ ምን አደረገልኝ? ወንድ ልጅንም ሰጠኝ። አቤት ደስታ! ደስታ በደስታ ደስታ በደስታ። እኔ ልንገራችሁ፣ የራስ መንገድ ያስደስታል። ያስደስታል። ይኸው ራሔል ምስኪን ደስ አላት። ምናልባት ንግስት ደግሳ ሊሆን ይችላል፣ ጎረቤት ትታ ሊሆን ይችላል። ምናልባት ቆማ ማመስገን ሊሆን ይችላል። ወይ እግዚአብሔር ብላ ትልቅ የምስጋና ፕሮግራም አዘጋጅ። ግን እኮ ይሄ በረከት የመጣው በራስ መንገድ ተጉዛ ጥቂት ቆየች። ባሪያዋ ደግማ ጸነሰች፣ ሁለተኛ ልጅ ወለደች። እንዲህ አለች፣ ብርቱ ትግልን ከእህቴ ጋር ታገልኩ፣ ከዛ አሸነፍኳለች። ንፍታሌም ብላ ስም አወጣች። ለካስ ራሔል አሁን ተነቃባት። ልጅ የፈለገችው የልጅ በረከት ፈልጋለች። ልጅ የፈለገችው ከማን ጋር እኩል ለመሆን? ከእህቷ ጋር እኩል ለመሆን። ይኸው አወጣችዋ። የልቧን ሀሳብ እኮ ገለጠች። ከእህቴ ጋር ብርቱ ትግል ታገል፣ መጨረሻው አሸናፊ ነው። አሸነፍኳለች። አንዳንድ ጊዜ እኮ የምንጠይቀው ለማናውቅ
ባለጠግነት ድህነት ያበቃ መሰደቤ ከኔ ራቀ አለች። በጉባኤ ፊት እግዚአብሔርን አመሰገነች። እግዚአብሔር ድንቅ ነው፣ ጸሎት ይሰማል፣ ይኸው በልጅ ባረከኝ። በማን በኩል? በገረድ በኩል። በገረድ በኩል። አሁን በደምብ ስሙ። ግን የሚያሳዝን ደስታዋ ዘለቄታ አልነበረም። ቁጭ ብላ ስታስብ ለካስ ልጆቿ የእሷ ልጆች አይደለም። የማን ልጆች ናቸው? የገረድ ልጆች ናቸው። የገረድ ልጆች ናቸው። ባንነች። ወደ አይምሮዋ ተመለሰች። ቁጭ ብላ ማሰብ ጀመረች። የሄደችባቸው ረጅም ጉዞዎች ትክክል ያልነበሩ ጉዞዎች ነበሩ። አሁን ግን ወደ ትክክለኛው መስመር መመለስ ፈለገች። ከባሏ ጋር ተማከረ። ስህተት ሰርተናል። የተዘጋ ማህፀን፣ የተቆለፈ ማህፀን የሚከፈተው በእሱ ነው። ስለዚህ እንጸልይ። ጸለዩ ጸለዩ። ወደ ትክክለኛው መስመር መሄድ ጸለዩ 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 ጸለዩ። ክብር ለእግዚአብሔር ይሁን። ጸለዩ። አሁን የምንጠይቀው ጥያቄ አውቃለች። አሁን ማን ጋር ተኪዶ እንደሚጠየቅ የማን ስም እንደሚጠራ በደንብ ገብቷል። ጸለዩ። መጽሐፍ ቅዱስ ሲነግረን እግዚአብሔርን ራሔልን አሰበ ይለናል። ክብር ለእግዚአብሔር ይሁን። አሜን። እንዴት መልካም! እግዚአብሔርን ራሔልን አሰበ። እግዚአብሔርን ተለመናት፣ ማህፀኗንም ከፈተላት፣ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔር ስልቤን አስወግዳለች። ካሁን በኋላ ማን አልባልም፣ ልጅ የሌላት አልባልም። በጣም የሚገርመኝ ከዚህ በኋላ ያለው ሀሳብ ምን እንደምታውቃላችሁ? እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ስሙን ማን አለችው ይላል? ዮሴፍ ብላ ጠራችው። ማንን በመታመን? እግዚአብሔርን በመታመን ነገም ይህ የጀመረ አምላክ በረከቱን ይቀጥላል በሚል እምነት ስሙን ማን አለችው? ዮሴፍ። ሁለቱም ጥንዶች፣ እነዚህ ጥንዶች ጠንካራም ጎን አላቸው፣ ደካማም ጎን አላቸው። ጠንካራም ጎን፣ ደካማም ጎን አላቸው። ሁለቱም ጎን የተጻፉልን ለሌና ለናንተ ለትምህርት እንዲሆኑ ነው። ሁለቱም ጎኖች ከድክመታቸው በመማር ጥንቃቄ እንድናደርግ፣ ከድክመታቸው በመማር ጥንቃቄ እንድናደርግ፣ ከብርታታቸው ደግሞ በመማር እንደነሱ ነው። ምኞቴ ከድካማቸው እንድንማር፣ አሜን። ምኞቴ ደግሞም እንደገና ከብርታታቸው እንድንማር። ይሄን ማድረግ እንድንችል እግዚአብሔር ሁላችንን ይርዳል። አሜን። ስለ ቃሉ እግዚአብሔር የተመሰገነ ይሁን። አሜን። እደግመዋለሁ፣ ስለ ቃሉ እግዚአብሔር የተመሰገነ ይሁን። አሜን። እንደ ቃሉ እንደ ምክሩ መኖር የምንችልበትን ጸጋ
እግዚአብሔር ያብዛልን። ተባረኩ። አሜን።